Yooyyaa akkam jirtan nageenyi isin badhaadha nuti warra jilaati baga jalbultii jila guddicha Oromoo Gujiitiin isin geessin hin jedha ammaan tana shaakkisoorraa baanee kiiloomeetira hedduu fagaannee Duuramee arganna godina Kambaataa magaalaa Duurameetti argamna obboleeyyan ta'een Gujii taquttumaan Duurameetaan dubbisuuf dhunneera maan jedhan qophii isaan jila guddaa kanaaf qaban maani waliin laallaa nu hordofaa waa isaan jedhan immoo xiyyeeffannaa guddaa hordofaa dhiibbaa garaagaraatiin dhiibbaa siyaasaatiin dhiibbaa sirnoota darbanirraan eenyummaa qofa harka hafeera afaan isaanii harka isaan ba'ee eenyummaa qofatti harka isaanii jira kanaafuu waa isaan jedhan afaanuma isaan danda'u isin biraan geenna haga dhumaan ufaana koo yaamicha kenna koya Yoya Jalao Galchumti nagaa keessan nagaa Horiin wal gula galee eegale keessan galee eegale marree waariin deemu siyaasa jaalati Obbedan soole ballo Naqabi jaalakiya Obbedan soole ballo Naqabi areekiya Obbedan soole ballo Naqabi aadaatiya Obbedan soole ballo Sirbaan kabaroo colle Obbedan soole ballo Sirbine bonkoo tolle ሰላም ጋሼ ዳና እግዚአብሔር ይመስገን እንዴት ናችሁ አለን ሰላም ማን ነው የእናንተ ስማችሁ ማን ነው የሚባለው እኔ አቶ አለሙ አካኮ እባላለሁ አቶ አለሙ አካኮ እኔ ፍጹም ዮናስ ይባላል ነዋሪነቴ ዱራሜ ነው የዱራሜ ጉጂ ነኝ በጎሳው ያለው ድርሻ ምንድነው በዚህ በጉጂ ዱራሜ ባለው እናንተ ድርሻ ምንድነው ቤተሰብ ሰብሳቢ ነኝ የአኖ ልጆች ኦኬ እዚህ ያሉት የአኖ ልጆች ሰብሳቢ ኖት ማለት ነው የሥራ ድርሻ የለኝም ግን እንደ ቤተሰብ ሰብሳቢያችን የጎሳው አለቃ ሲልከን የትኛውም ቦታ ተልኮን ይዘን መልእክት ይዘን እንሄዳለን የሥራ ድርሻ ምንድነው በምን አይነት ስራ ላይ የተሰማራው መደበኛ የሥራ ድርሻዬ በመንግስት ስራ ውስጥ መንግስት ሰራተኛ ነኝ ምን ያህል ያስታውሳሉ ስለ ዱራሜ ጉጂ ከየት ነው የመጡት ይባላል እስኪ እናንተ ምን ያህል ታውቃላችሁ ዱራሜ ጉጂ ከጉጂ እንደመጣ ድሮ አባቶቻችን አሁን እኛ ወደ 8ኛ ትውልድ ደርሰናል ከዛም መምጣታቸውን ይነግራሉ ከዛም በኋላ እነሱ በዛን ሰዓት በፈረስም በእግርም ይገናኙ ነበር በደርግ ስርዓት ወደዚህ እስካሁን አልተገናኙ እኛም ያን እንሰማለን እንጂ የአባቶቻችን ታሪክ እንሰማለን አሁን ግን በዚህ ዘመን ነው በዚህ ጊዜ ነው አሁን ከጉጂዎች ጋር የተገናኘው ከጉጂ ዱራሜ ለረጅም ዓመት የቆየ ነው ረጅም ዓመት ነው አሁን እኛ 9ኛ ትውልድ ነን አሁን እዚህ ጋር 7ኛ ትውልድ አለ 8ኛ ትውልድ አለ እኔ 9ኛ ትውልድ ነኝ በዚህ ጋፕ ውስጥ ሁሉንም አቨሬጅሊ ባን በናሰላ ከ600 ዓመት ይበልጣል የሚለውን እንያዝ ከ600 ዓመት ያላነሰ ቆይታ አለው ስለ ጉጂ ዱራሜ ደግሞ ዘርዘር ያለ ታሪካዊ አመጣጡን ለመግለጽ የመጡት ሁለት ወንድማማቾች ከንጉስ ቤተሰብ እንደሆኑ ይናገራሉ ይሄ ንጉስ ቤተሰብ የጉጂ ማለት ነው የጉጂ ንጉስ ቤተሰብ ነው ብለው ነው የነገሩን ከነማረጋቸው ነው የመጡት ያን ደግሞ ማሳያ ሊሆን የሚችለው በወቅቱ የነበረው የአካባቢው ላይ የመሳፍንት ዘመን ስለነበረ እነኛ ሰዎች ጋር ሰላምታቸውም ልዩ ነው ዮያ ብለው ነው የሚያቆሙት በእጅ እንዲ ሰላም አይሉም በእጅ ሰላም አይሉም ዮያ ብለው ነው የሚሻገሩት ሰላምታቸውም አዲስ ስለነበረ በወቅቱ የአካባቢው ገዢ የነበረው ምን አይነት ሰላምታ ነው የምትሰጡን የሚል ሐሳብ አንጸባርቀው ነበረ በሰዓቱ የነሱን ታሪክ ከነገሯቸው በኋላ ተረዱ እንደዛ ከሆነ እንግድነት እንቀበል ተብሎ ለሁለት ወር ያህል እንግድነትን ተቀበሏቸው ከዛ በኋላ እዚህ ብትኖሩልን የሚል ጥያቄ አቀረቡላቸው
ጠየቋቸው ማለት ነው። ጠየቋቸው። በሰዓቱ የከምባታ ገዢ የነበረ ሰው በሰዓቱ ከምባታን ይሄን ከምባታ የሚባለውን አካባቢ ያስተዳድር የነበረው እዚህ ብትቆዩልን የሚል ጥያቄ ያቀረቡላቸው። ስለዚህ ጥያቄውን ከመቀበላቸው በፊት መጀመሪያ እዚህ እንደምንቆይ ሄደን ነግረን ተመርቀን እንመጣለን ከመጣንበት ቦታ ማለት ነው። ተመርቀን እንመጣለን ብለው ሄደው ተመርቀው ከተመለሱ በኋላ አንደኛው እዚህ አሁን የምታዩትን ይሄን አንበርቾን ይዞ ቀዲዳ ላይ ሰፈረ። አንደኛው ደግሞ አንገጫ የሚባል ወረዳ ላይ ሰፈረ። ከሁለቱ ማለት ነው። ሁለቱም በዛ ቦታ ላይ ምናልባት በጊዜው ትልቅ የጦር ውጥረቶች ያሉበት ቦታ ላይ እዛ አካባቢ ነው የሰፈሩት። ይሄም አካባቢ ከጀርባው በዛም ውጥረት የነበረበት ኤሪያ ነበረ። እነሱ ይሄን እዚህ ተቀምጠው ሌላውን ቦታውንም እንዲያዩና እንዲቆጣጠሩ እዛም ያለው ደግሞ በተመሳሳይ በዛ በልኩ ያለውን እንዲያይ ተደርጎ ተቀመጡ። ግዛቱም የተሰጠው የተቀመጡበትም በዛ ምክንያት የሰፈሩበት ነው። አሁን ያለው የጉጂ ዱራሜ ታሪኩ ይሄን ይመስላል። ጀምሩ መጀመሪያ አመጣጡ የጉጂ ዱራሜ እዚህ አሁን ብዙ ሰው ተጋብቶ ተዋልደው አለ። ከምባታ ጋር ሆነ ከሌላ ከአርሲ ጋር ብዙ ማህበረሰብ ይኖራል። እዚህ ጋር መጥቶ እዚህ ከመስፈሩ በፊት እንዴት ነው አመጣጡ? እንዴት ነው ወደዚህ ሰፈር አመጣጡ? ከጉጂ ሁለት ሆነው ከንጉስ ቤተሰብ ሁለት ሆነው ወጡ። ከዛ የወጡት አንዱ እዚህ በአንበርቾ ዳገት ነው። እዛ መጡ። የዚህ ሀገር መጀመሪያ አሁን ገዢ ሆነው እየመሩ የነበሩ ሰዎች ለነሱ ቦታ ሰጣ። እንግድነት ወደ 2 ወር አካባቢ ተቀመጡ። ከተቀመጡ በኋላ አይ እናንተ ከዚህ ባትሄዱ ጥሩ ነው፣ እዚህ ብትኖሩ ጥሩ ነው፣ ለኛም ትረዳላችሁ ብለው እዚህ ከነሱ ጋር ተናግረው እዚህ ማቀመጥ ቻሉ። አንዱ በዚህ አካባቢ አንዱ ወደ አንገጫ ሆነው 2 ቦታ ተከፋፍለው በዛ ነው። አሁን ላይ ያኔ 2 ሆኖ የመጡት ወንድማሞች 2 ብቻ የነበሩት መጡ፣ እንግድነት ተቀበሉ። ከ2 ወር ቆይታ በኋላ አይ ከምትሄዱና እዚህ ከምትቆዩ ተብሎ በዚህ በ2 ቦታ ሰፈሩ። 2ቱ ማለት ነው። ዛሬ ላይ ብዙ ናቸው፣ ተባስተዋል። ሀገር ውስጥ አይደለም ሀገር ውጭም አሉ። የት ቦታ ነው ዛሬ ላይ ኤግዛክትሊ ሰፍሮ የሚገኙት? በዚህ በደቡብ ክልልም ሆነ በአዲሱ በተዋቀረው ክልልም የት አካባቢ ነው ሰፍሮ የሚገኙት በብዛት የጉጂ ዱራሜ ሰዎች? አሁን የጉጂ ዱራሜ አካባቢው ይሄ ቀዲዳ የሚባል ወረዳ ላይ አለ። አሁን ያለንበት ቀዲዳ ወረዳ ነው። በዛ ወረዳ ላይ በብዛት ሰፍረው ይገኛሉ። ቃጫቢራ ወረዳ የሚባል አለ። ከዚህ አለፍ ብሎ ሌላ ወረዳ አለ። እዛም በስፋት ሰፍረው አሉ። አንገጫ ወረዳ አለ። አንገጫ ወረዳ ላይ እንደዚሁ በስፋት ሰፍረው አሉ። ቀበሌያቱ በጣም ስለሚበዙ በወረዳ ደረጃ እዚህ ቦታ ላይ በጣም ሰፊ ህዝብ ነው። ከ300 ሺህ የሚበልጥ ማህበረሰብ ነው ያለው። ከ300 ሺህ የሚበልጥ ማህበረሰብ ነው ያለው። በየቦታው አለ። ራሱን ችሎ ይኖራል። ማንነቱንም በደንብ ያውቃል። ረጅም ዓመት ቢቆይም ከማንነቱ ጋር ማንነቱን አስጠብቆ የኖረ ነው። ዞሮ ቤቱን ማንነቱን ጉጂ መሆኑን ያውቃል ማለት ነው። ጉጂ መሆኑን ሃሎ ቤት መሆኑንና ኦቢቱ መሆኑን በደንብ ያውቃል። ስለዚህ 2 ጎሳ ናቸው ማለት ነው የመጡት? አይደለም፣ ኦቢቱ ነው ጎሳው። ኦቢቱ ይባላል። 2ቱም የመጡት ወንድማሞች የኦቢቱ ልጆች ናቸው። የኦቢቱ ቤት ልጆች ናቸው የመጡት። ስለዚህ የጎሳቸው ኦቢቱ መሆናቸውን የጉጂ ልጆች መሆናቸውን ዛሬ በብዙ ቦታ ሰፍረው ቢገኙ በትክክል ማንነታቸውን ያውቃሉ ማለት ነው። በደንብ ያውቃሉ። እሺ፣ ዛሬ ከታላቁ ጉጂ ጋር አሁን ላይ ያለው ህብረታቸው እንዴት ነው? ዛሬ ላይ ከታላቁ ግንድ ጉጂ ጋር ያለው ሪሌሽንሺፕ ምን ያህል ነው? በጣም ጥሩ ጥያቄ ነው። ከታላቁ ጉጂ ጋር ግንኙነት ከጀመርን አሁን ረጅም ጊዜ ቢሆንም አባቶች ይሄዳሉ ይመጣሉ። ከዛ በፊት ምናልባት በመሃል ላይ የዚህ ከመንግስት መዋቅር ጋር ከነበረው የመንግስት ስርዓት ጋር የተገናኘ መሰባሰብ፣ አንድ ላይ መሰብሰብና መገናኘት የተከለከለበት ዘመን እንደነበረ ይነግሩናል አባቶች። በዛ ምክንያት መሃል ላይ የተፈጠረ ጋፕ አለ። ያን ጋፕ ግን በዘላቂነት
መቅረፍ የሚቻልበትን መንገድ እዚህ ዱራሜ አካባቢ ያለ ጉጂ ተነጋግሮ ከዋናው ጉጂ ጋር በህብረት መቀጠል አስፈላጊ ነው የሚለው ነገር አምኖ ከዛሬ አይ ቲንክ 5 ወር 6 ወር አካባቢ ቡሌ ሆራ ካለው ከጉጂ ማህበረሰብ ጋር ተገናኝተናል። ዝርዝር ነገር ከነሱ ጋር ተወያይተናል። ያለውን ነገር በደንብ ተነጋግረናል። ሙሉ መረጃም አግኝተናልም። ከዛ በኋላ ያሉትም የገዳ ስርዓቱንም የሚመሩ አካላት በሰዓቱ የነበሩት አባቶችም እዚህም ድረስ እኛም ድረስ እኛ ሄደን ከተመለስን በኋላ መጥተዋል። የነበረውን ነገር በደንብ የተረዱ የሚያውቁ የኛን ቤተሰብ ጎሳችንን ጭምር የሚያውቁ የነበረውን ታሪክ የሚያውቁ ሰዎችም አብረው መጥተዋል። ዝምድናችንም እንዲጠናከር መጠያየቃችንም እንዲዳብር ጥሩ ስራ ተሰርቷል። አሁን በቅርቡም እንዲሁ ሻኪሶ ሄደን ነበረ። ሻኪሶ በነበረን ቆይታም እጅግ በጣም ደስ የሚል አቀባበል የነበረበት የጉጂ አንድነቱን ያሳየበት ትንሹም ትልቁም ጉጂነቱን ጠብቆ የኖረበትን መገለጫ ያየንበት ነውና በጣም ጠንካራ ነው ለማለት ፈልገው። አሁን ላይ የት አካባቢ ሰፍሮ ይገኛል? በከምባታ ዞን ውስጥ የት ወረዳ የት ቀበሌ ነው በብዛት የሚገኘው የጉጂ ዱራሜ ህዝብ? አሁን ጉጂ ዱራሜ በቀዳ ጋሜላ፣ በዱራሜ ከተማ፣ በሽንሽቾ፣ በመሳፌ፣ በሌላም ደግሞ በባዳዋቾ ባዲያ ውስጥ ሌሎች ከዚህ በኩል ወደ አንገጫ እዛ አንገጫ ዙሪያ ዶየገና ሆሳና በዛ አካባቢ ይኖራሉ። ከዛም አልፎ አሁን ሌላ ወደ ውጪ ወደ ጉራጌ ዞን ውስጥ አሉ። ምን ያህል ይተዋወቃሉ? ሴሌብሬሽን ነገር ፕሮግራሞች ሲኖሩ በየአካባቢው ሰፍሮ የሚገኙ ጉጂዎች ይገናኛሉ። የሚያገናኛቸው በየአመቱ ሆነ በብዙ አመት ወይ በወር ሳምንትም ሆነ ከቆይታ ጊዜ በኋላ የሚያሰባስባቸው አንድ ላይ ሰፍሮ ከሚገኙ ቦታ ሁሉ አንድ ላይ የሚያመጣቸው ፕሮግራም ነገር አለ። በለቅሶ በሰርግ አንዳንድ ችግሮች ቢፈጸሙ በዛ ላይ ተጠራርተው በአንድ ቦታ ሆነው አስታርቀው ቤተሰብን ቢጣላ ሌላም ቢጣላ ያን አስታርቀው ሰርጉን ለቅሶውን ደስታውን ሁሉ ይካፈላሉ ተጠራርተው እዚህ በከምባታ ውስጥ ያሉት። ኦኬ። ስለዚህ ወይ ለቅሶ ወይ ሰርግ ሲኖር ነው እንጂ ስፔሲፊካሊ ተለይቶ ይሄ በየአመት ወይም በሁለት አመት ወይ አሁን ለምሳሌ እኛ ጋር በ8 አመት አንድ የሚደረግ ትልቅ የገዳ ሽግግር ፕሮግራም አለ። ጉጂ ወንዶ ካነሳን ጉጂ ወንዶ በየአመቱ አረፋን ባህል ያከብራል። በየአመቱ ይሰበሰባሉ ማለት ነው። እንደዚህ አይነት ወጣ ያለ ፕሮግራም የለም ማለት ነው አለ። እሱም እንደ ምርቃት ተባብለው ቤተሰብ ከቤተሰብ ጋር እንዲገናኝ በአመት በሁለተኛ አመት አንዴ እዚህ አንዴ ወደ አንገጫ እየተባባላ በዛን ሰዓት ይመራረቃሉ፣ ይገናኛሉ። ችግር ምን አለ፣ ሰላም ነው፣ እርቅ ነው፣ ያን ሁሉ ምርቃት ሁሉ ይሰጣሉ፣ ይገናኛሉ። በየሁለተኛ አመት አንዴ እዚህ ከሆነ አንዴ ወደ አንገጫ እዛ ይሄዳሉ፣ ወደ ዳምቦያ። በምንድን ነው ኦልሞስት እዚህ አካባቢ ከሰፈሩ ምን ያህል በአመት ቁጥር ምን ያህል አመት ቆይቷል? በቁጥር በአመት አሁን በአመት አሁን አምስተኛ ሰባተኛ አሁን ለነሱ ሰባተኛ ለኛ ስምንተኛ ሊሆን ይችላል። በዛ ቢታሰብ በአመት ወደ ከመቶ አመት ይበልጣል ብዬ አስባለሁ። ስለዚህ ከመቶ አመት በላይ በዚህ አካባቢ ሰፍሮ ይኖራል ማለት ነው የጉጂ ዱራሜ ህዝብ። በምን አይነት ስርዓት ነው ስተዳደር የነበረው? ለምሳሌ እኛ ጋር ከዛሬ 600 አመት በፊት ጀምሮ በገዳ ስርዓት ነው የምንተዳደረው። ገዳ ስርዓት ሳይመጣ በፊት ስርነ መውጢ ተብሎ የንጉስ ስርዓት ነበር። ይሄ የንጉስ ስርዓት አሪፍ ሊሆን ስላልቻለ አባ ገዳ ብንተዳደር ይሻላል ተብሎ ወደ አባ ገዳ ከተመጣ ኦልሞስት 600 አመት ለሞላን ነው። ገዳ ስርዓት አለ። ገዳ ስርዓት ሙሉ በሙሉ የገዳ ስርዓት ባይኖርም አለ፣ ለኛ ለጉጂዎች አለ። አሁን እኛ በቤተሰብ ሆነን የሚያስፈልገውን ሁሉ በየአመቱ እንደ ገዳ ስርዓትም አሁን ገዳ የሚለው እንደ ገዳም እኛ በየአመቱ በየሁለተኛው አመት እየተፈራረቅን በዛ ሁኔታ እናከብራለን።
የገዳ ስርዓት አለን። የማስታረቅ ሌላም ሌላ ነገር እናደርጋለን። ገዳ ስርዓቱ ከምን ያህል ጊዜ ከምን ያህል አመት ቆይታ በኋላ ነው ሽግግር የሚደረገው? ለምሳሌ እኛ ጋር 8 አመት ነው ብዬታለሁ። አንድ አባገዳ ወደ ስልጣን ከመጣ በኋላ ከ8 አመት በኋላ ነው ለሌላኛው አባገዳ አሳልፈው የሚሰጠው። አባገዳ ካለ ገዳ ካለ አንድ አባገዳ ለምን ያህል ጊዜ ነው ስልጣን ላይ የሚቆየው? አሁን የኛ በታላቅ ነው የሚመራ ከታላቅ ቤተሰብ አሁን ከአባት ወደ ልጅ ከአባት ወደ ልጅ ለታላቅ እየወረዳ ይመጣል። አሁን በዛ ነው አሁን የኛ አባገዳ በዛ ሁኔታ ነው አሁን ታላቁ ቤተሰብ ወደ አንዱ እያዞራን። አሁን ከቅርብ ጊዜ ወዲህ ደግሞ እንደ ገዳም ባይሆንም 8 አመት ባይሆንም በ5 አመት በራሳችን ጊዜ በየ5ኛው አመት እንደ ገዳ ስርዓት እንደለወጥ ብለን ተስማምተን አሁን በዛ በለውጡ በዛ እየተስማማን በዛ አሁን ለምሳሌ 5 አመት ከደረሰ ሌላው ይገባል። እንደዛ እያደረግን በዛ ነው እየቀጠለን ያለነው። አሁን ደግሞ በዚህ ጊዜ እዛ ጉጂ በመሄዳችንም እስከ ሻኪሶ በመሄዳችንም ብዙ ሁኔታዎችን ተምረን ብዙ ሁኔታም ደግሞ በዛ ሁኔታ አሁን እንደዛውም በ8 አመት ለኛም እድል ተገኝቶ እኛም እንደዛው ብንወድ ደስታችን ነው። ከጉጂ ጋር ጉጂ ውስጥ የሚደረገውን ስርዓት ኮምፕሊትሊ ወደዚህ አምጥተው ትውልዱን ለማስጨበጥ ትክክለኛውን ጉጂ ውስጥ ያለውን ነገር የጋብቻ ስርዓቱ ኤቭሪቲንጉን እና እዛ ያለውን ስርዓት ወደዚህ አምጥቶ ለትውልዱን ለማስረዳት በእናንተ በኩል ምንድነው ዝግጅት አለ? የታሰበ የታቀደለት ነገር አለ? ለምሳሌ ምንም አይነት ኦሮምኛ የሚያወራ ወጣት አይገኝም፣ ግን ኦሮሞ ጉጂ መሆኑን ያውቃል። ኦሮሞ ጉጂ መሆኑን ኢቭን እሱ ሌላውም ሰው ያውቅለታል። ሌላውም ሰው ያውቃል፣ እሱም ያውቃል፣ ፕራውድም ጭምር ነው። ምን ታስቧል? በኦሮምኛ በኩል ምን ታስቧል? አንደኛ በቋንቋ በኩል ምን ታስቧል? ሁለተኛ ስርዓቱን ወደዚህ ለማምጣት የታሰበ የታቀደ ነገር አለ? ጥሩ ጥያቄ ነው። የታሰበው እቅድ እንግዲህ በዋናነት በዚህኛው በ75ኛው የገዳ ስርዓት ለውጥ ላይ ከአርሙፋ ወደ ሮበርሌ የሚቀየርበት ፕሮግራም ላይ ሜይቦኮ ላይ ተጋብዘናል፣ እንሄዳለን። እዛ አይ ቲንክ ለአንድ ወር ያህል እዛ እንቆያለን። አጠቃላይ የትምህርቱን የገዳ ስርዓቱን ትምህርቱን ህግጋቱን በደንብ ለመማር ኦሬዲ ተዘጋጅተናል። ሁሉም ተዘጋጅቷል። ያ ዋናውን የገዳን ስርዓት ቁልፍ የሆነውን ነገር እዚህ የዚህ የዱራሜ ጉጂ አካባቢ ላይ የሚኖሩ ሰዎች የሚተዳደሩበትን ስርዓት እንዲሆን የራሳችን መሪ አለ። እሱ የሚሾምበትና ስርዓቱን ይዞ ከዋናው ግንዱ ጋር በተወካይ ቀጥታ እንደመጀመሪያው የተበጠሰ እንዳይሆን ቀጣይነት ያለው ነገር እንዲሆን እሱን እየሰራን ነው። ሌላው ከቋንቋ ጋር በተገናኘ ነገር አንዱ ያጣነው ቋንቋ ነው። ቋንቋውን ግን እንዴት ነው ሪከቨር የምናደርገው ለልጆቻችን የሚለውን ነገር በጋራ ከትምህርት ስርዓት ጋር ከተለያዩ ነገሮች ጋር የሚታገዙ ነገሮች ስለሆኑ ልዩ ልዩ ድጋፎችም ያስፈልጋሉ። በዋናነት ግን ጥረቱን ከትምህርት ስርዓቱ ጋር ቢያያዝልን የሚል አሰምሽን አለን። እሱን ደግሞ መንግስትም እንደመዋቀር ከደገፈን መንግስትም እዚህ አዲሱ ክልል መንግስትም እንደመዋቀር ከደገፈን በተመሳሳይ ደግሞ የዚህ የዞኑ መዋቀር ከደገፈን ራሱን ችሎ ቋንቋ ትልቅ ቱል ስለሆነ የሰው መገለጫ የማንነቱ መገለጫም ስለሆነ እዛ ላይ ትኩረት አድርገን እንሰራለን የሚል ተስፋ አለን። ወደ ባህሉ ፓርት ስንመጣ ጉጂ ዱራሜን ለየት የሚያደርገው ባህል አለው። የየትኛውም ይሁን ላይክ ሰው ስሞት እኛ ጋር አንድ ሰው ስሞት ስርዓት አለው። ለምሳሌ አንድ ሴት ሳታገባ ቤት ስትሞት የራሱ የአቀባበር ስርዓት አለ። አንድ ሴት አግብታ የልጅቷና የልጁ ቤት እርቅ ሳይፈጠር የሆነ ነገር ተፈጥሮ ልጅቷ ብትሞት የራሱ ስርዓት አለው። ለየት የሚያደርጉ ብዙ ስርዓቶች አሉ ታች ያለው ጉጂ። ይሄኛውን የዱራሜን ጉጂ ከየትኛውም ጉጂ ለየት የሚያደርገው ባህል አለ? የተለየ የባህል ስርዓት የለንም። ነገር ግን አንዳንድ የባህል ስርዓቶች እንደየአካባቢው ሁኔታ በጋራ የተቀበሉት ሁኔታ ይኖራል። ለምሳሌ
የኛ ጉጂ ከሌላ ጎሳ የምንቀበል ከሆነ የተለያዩ ጎሳዎች ስላሉ እዚህ የጋራ ባህል ነው ያለን። የጋራ ባህል ነው ያቋቋምነው። የጋራ ባህል ነው፣ በጋራ ባህል ነው ተስማምተን የምንኖረው። የጉጂ ባህል ግን በጉጂ ቤት ብቻ ነው የምናስተናግደው። በጉጂ ቤት የምናስተናግደው ባህል የትኛው ነው? ለምሳሌ የትኛውም የሰርግም የለቅሶም ስነ ስርዓት ቤት ውስጥ ይከናወን ራሱን ችሎ ነው፣ እንደ ቤቱን እንደ በጉጂ ስርዓት ነው የሚከናወነው። ሌላው ደግሞ የጋራ የሆነ ማህበረሰቡን ባቀፈ መልኩ ሲሆን ደግሞ ሁሉም በተቀበለውበት ሁሉም በጋራ የኔ ነው ባለበት ባህል ነው የሚስተናገደው። እዚህ ያለው ጉጂ ብዙ ወንዶች አግብቷል፣ ብዙ ሴቶች ተጋብቷል። ግን አንድም ሰው የጉጂ ወንድ የጉጂን ሴት አገባ የለም፣ የጉጂ ሴት የጉጂን ወንድ ያገባች የለችም ይባላል። እንዴት ነው? ለምንድን ነው አንድ የጉጂ ዱራሜ ሰው የጉጂ ዱራሜ ሴት የማያገባው? ለምን እርስ በርስ ያልተጋቡት? ምንድን ነው ያለው ችግር? ሁሉም ሰው ያጋባው ከሌላ ብሔረሰብ ነው። እዚህ አካባቢ ሰፈሩ ከሚኖሩት ከከምባታ፣ ከሲዳማ፣ ከወላይታ ከብዙ ነው ያገባው። ግን አንድም ሰው የጉጂ ሚስት የለውም ይባላል። አንድም የጉጂ ሴት የጉጂ እናት የጉጂ ባል የላትም። ለምን? አንዱ ያጣነውም ትልቁ ቁልፉ ነገር እሱ ነው። ምክንያቱም እዚህ የተለያየ ጎሳ ነው ያለው። ጉጂ እኛ እንዳንጋባ ያደረገን ደግሞ እኛ ኦቢቱ ነን። ኦቢቱን አያገባም። አንድ ጎሳ ነው፣ ራሱን የቻለ አንድ ጎሳ ነው። ምናልባት ታላቁ ጉጂ ላይ ራሱን የቻለ ግንድ ስላለው አንዱ ከአንዱ ጋር የመጋባት እድል አለው። እኛ ጋር ግን ያለው ችግር ያለነው እኛ ነን። እኛ ጎሳ አንድ ጎሳ ነው ያለው። ያ ጎሳ እርስ በርስ አይጋባም። ለዛ ነው ከሌላ ጎሳ ጋር የመጋባት እድሉ የሰፋው። እርስ በርስ ካገባ እህቱን አገባ ወይም ወንድሙን አገባ ተብሎ ስለሚወገዝ በቤተሰብም እርግማንም ስለምንረገም እሱን ማንም አያደርግም። ማንም አያደርግም። ለዛ ነው ከሌላ ጎሳ ጉጂ ካልሆነ ጎሳ የሚጋባው። ያኔ የመጣው አንድ ሰው ሁለት ሰዎች ናቸው የመጡት። ሁለቱም አንድ ጎሳ ነው ያላቸው። አሁን ላይ ሰፍሮ የሚገኘው በአገሮችም ሰፍሮ የሚገኘው የጉጂ ዱራሜ ህዝብ አንድ ጎሳ ናቸው ያላቸው። ስለዚህ ነው ማለት ነው ምንም ጋብቻ እርስ በርስ የማይፈጠረው። እርስ በርስ ጋብቻ የማይፈቀደው ለዛ ነው። ኦኬ። ስለዚህ ሁሉም ሰው በዚህ ምክንያት ነው ማለት ነው ሌላ ጎሳን አግብቶ የሚኖረው። ለወደፊት ምን ታስቧል ይሄን ነገር ለመቅረፍ? እንግዲህ ወደፊት ይሄን ነገር ለመቅረፍ የታሰቡ ነገሮች አሉ። አሁን እኛ ጋር ያሉ ወጣቶች፣ እኛ ጋር ያሉ ወጣት ሴቶች፣ ወጣት ወንዶች ከማግባት ሲፈልጉ ከዋና ጉጂ ግንድ ጋር መጋባት እንዲችሉ እንትኑን ሪከቨር እንዲያረጉ፣ ምክንያቱም የጉጂነቱን እንትኑን እያጣ እንዳይመጣ በጋብቻም እንዲተሳሰሩ ጭምር አሁን በሩም ሁኔታዎችም ክፍት ስለሆኑ ያንን መሰረት አድርጎ እንዲሄዱ እሱም አልፎ የትኛውንም ስማቸውንም ጭምር ጉጂን የሚመስል ስም እንዲኖራቸው ጋብቻቸውም ጉጂን እንዲያገቡ ሌሎቹንም ጭምር በእንደዚህ አይነት መልኩ እንዲሄዱ ነው ዋናው። አሁን የዚህ ቤተሰብም ዋናው አላማውም እቅዱም ጠንክሮም እየተራመደ ያለበት በዚህ አግባብ ነው። ፖለቲካሊ የደረሰባቸው ያለው ጫና አለ። ጉጂ በመሆናቸው ብቻ የሚደርስ ጫና አለ። ከድንበር ጋር ተያይዞ ከአንዳንድ ነገር ለምሳሌ ጉጂ ሰፍሮ የሚገኝበት ቦታ ላይ ኢንፍራስትራክቸሮች አሉ። ለምሳሌ ጉጂ ሰፍሮ የሚገኝበት ቦታ የማብራት የውሃ እነዚህ ነገሮች አሉ። ጉጂ በመሆናቸው የሚደርስባቸው ምንም አይነት ጭቆና የለም። ካለ እንዴት? ጉጂ በመሆናችን የሚደርስብን ጭቆና የለም። ጉጂ በመሆናችን የሚደርስብን ጭቆና የለም። ግን አንድ መሰረታዊ ነገሮች አሉ። ኢንፍራስትራክቸሮችም እንደማንኛውም ማህበረሰብ ኢንፍራስትራክቸሮች ይሰጣሉ። ግን ምናልባት አሁን በቅርብ ጊዜ የመጡ እንትኖች አሉ። ማንነትህን ለማፈን የሚታገል ነገር አለ። ማንነትህን እኔ ለወስንልህ የሚል አካል አለ። ማንነትህን ደግሞ ማንም አይወስንም። ስለዚህ ይሄን ነገሮች አሁን ባለፈው በነበሩ እንግዶችን በመጡ ሰዓት የነበረው መጥቶ መመለስ ሁሉ ያው ማንም በሰዓቱ ያየው የተመለከተው በተዛባ መልኩ የተተረጎመ ስለነበረ እነኛ አይነት ነገሮች አሉ። ግን በተጽዕኖ ደረጃ ግን
ተጽዕኖ ፈጠር ያለው የሚል ኃይል የለም። በስራ ቦታ ደረጃ ለምሳሌ የጉጂ ዱራሜ ወንድሞቻችን ከክልሉ ጀምሮ በአመራር ውስጥ አሉ። ከክልሉ እስከ ታች ማለት ነው። በቢሮ ውስጥ የሚደረግ ምናምን ጫና ይኖራል። በዚህ ከአይደንቲቲ ጋር ተያይዞ ከአይደንቲቲ ጋር በተገናኘ ቀጥታ ተጽዕኖ የለም። አንደኛ ተጽዕኖ ለመፍጠር የሚችል የተለየ እኔ ነኝ የሚል ከጉጂም የተለየ ጉልበት አለው እንደዚህ ያለው ተጽዕኖ ፈጥራለሁ የሚል ኃይል የለም። ግን ስልጣንን ስለያዘ ወታደር ሊያዝ ይችላል። ያን ስለያዘም ደግሞ ማንንም መንካት አይችልም። ነገር ግን ሰው በሰላም ይኖራል። እዚህ ያለው ራሱን ጠብቆ በሰላም ይኖራል። ራሱን ይጠብቃል። ሌሎቹንም ለመንካት ዝግጁ አይደለም፣ ግን ራሱን ጠብቆ ይኖራል። ከቅርብ ከአንድ ወር ምናምን በኋላ የሚደረግ ትልቅ ፕሮግራም አለ። ይህ ፕሮግራም በ8 ዓመት አንዴ ነው የሚደረገው። ጉጂ ጠቅላይ ሚኒስትሩን ፕሬዝዳንቱን የሚመርጥበት አይነት ፕሮግራም ነው። በጣም ትልቅ ፕሮግራም ነው። በዚህ ፕሮግራም ላይ እንደ ጉጂ ዱራሜ ያለው ዝግጅት እንዴት ነው? በወጣቱ በኩል ወጣቱ መጥቶ ሴሌብሬሽኑ ፕሮግራሙ ለአንድ ድፍን ሳምንት ነው የሚደረገው። ከዛ በፊትም ቀደም ብሎ ገብቶ አንድ ነገሮችን ማየት ይቻላል። ወጣቱ መጥቶ እዛ አካባቢ ያለውን ነገር እንዲረዳ፣ እናቶቹ መጥቶ ከእናቶች ጋር እንዲተዋወቁ፣ ወጣቱ ከወጣት ጋር እንዲተዋወቅ፣ ሴቷ ከሴቶች ጋር፣ ወንዱ ከሴቷ ጋር በዚህ ይሄን አጋጣሚ ተጠቅሞ ይሄ እዚህ ያለውን ጉጂንና ያኛውን የታላቁን ግንድ ጉጂ ለማስታረቅ ዲክሊ ለማያያዝ ምን አይነት ዝግጅት ነው ያለው? ከሜኤቦኮ ፕሮግራም ጋር ተያይዞ በጉጂ ዱራሜ በኩል ያለው ዝግጅት ምን አይነት ዝግጅት ነው? ሜኤቦኮ ላይ ለመሳተፍ ያለው ዝግጁነት ምናልባት በጣም በትልቅ ጉጉት የሚጠበቅ ነው። እንደ ዱራሜ ጉጂ እጅግ በጣም በርካታ ሰው ለመሳተፍ ዝግጁ ነው። ነገሮች ላይ ተጨማሪ እውቀት ለማግኘትም በተመሳሳይ ደግሞ ካለው ከዋናው ግንድ ጋር በሰፊው ለመገናኘትም ለመቀላቀልም ትልቅ ዝግጅት እየተዘጋጀን ያለ ነው። ፈጣሪ የቀኑ ሰዎች ይበለን። እንግዲህ በጣም በደስታ ሴሌብሬት እናደርጋለን የሚል ተስፋ አለ። መጨረሻ ላይ የምታሳልፉት መልእክት እዛ ላለው ጉጂ ሆነ እዚህ ላለው ለየትኛውም ህዝብ፣ ለመላው ኢትዮጵያ ህዝብ በዓሉ እንግዲህ የባለቤትነቱ ተጠሪነቱ ለጉጂ ሆነ እንጂ ምንም መግቢያ ትኬት የለም። የምንገባበት መታወቂያችን አይደለም። ሰው በመሆናችን ብቻ ማንም ሰው መጥቶ ሴሌብሬት ማድረግ የሚችል። ስለዚህ ምን አይነት መልእክት ነው የምታሳልፉት እዚህ አካባቢ ላሉትም ሆነ ለመላው ኢትዮጵያ ህዝብ ከሜኤቦኮ ጋር ተያይዞ የምታሳልፉት መልእክት ይኖራል? ጉጂ ትልቁ እንትኑ ሰላም ነው። ከሰላም ባሻገር ደግሞ ለአገር ውስጥም ለዚህ አካባቢም ብቻም ሳይሆን ለዓለም ሊያስተላልፈው የፈለገው መልእክት ትልቅ ነው። ዲሞክራሲያዊ ስርዓትን በምን አይነት መልኩ ሰዎች ስልጣንን እንደሚያሸጋግሩ፣ ህዝብን ለማስተዳደር ስልጣንን ለመቀበል ስልጣንን ለመስጠት ምን ያህል ሰዎች ዲሞክራት እንደሆኑ አሰራሩ ግልጽ እንደሆነ የሚማሩበት ነው እና ቢችሉ ቢሳተፉና መተው ቢያዩ የሚል እምነት አለኝ። በተረፈ በዓለም ላይ ያሉ የትኛውም ለስራም በተለያየ መንገድ የተበተነው ያሉ የጉጂ ልጆች፣ አገር ውስጥም ያሉ የጉጂ ልጆች ሁሉም ሜኤቦኮ ላይ እንዳይቀሩና የጋራ ባህላችን ስለሆነ የጋራ ሴሌብሬት የምናደርገው ፕሮግራም ስለሆነ እንዳይቀሩ የምንገናኝበት ትልቁ በ8 ዓመት አንዴ የምናገኘው ጊዜ ነውና ያን በናፍቆት እንዲጠብቁና እንዲመጡ እንዲሳተፉ ነው ሐሳብ የምሰጠው። እናመሰግናለን። የቀረ ሐሳብ ካለ ቀረ የምትለው መዳሰስ የምትፈልገው ፖይንት ካለ ድሉ ተጣለ። የቀረ የምለው ነገር እዚህ ዱራሜ ድረስ መታችሁ ይሄን ቃለ ምልልስ እንድናደርግ የዱራሜ ጉጂን ታሪኩንም ይሁን ለመሳተፍ ያለው ዝግጁነትንም ለማየትና የጋራ ነገር ይዛችሁ ሰርታችሁ ለመሄድ የመጣችሁት ወጣቶች እጅግ በጣም እናመሰግናለን። በአጠቃላይ በቤተሰባችን ስም እናመሰግናችኋለን። የተቀረው ደግሞ ለሁሉም የጉጂ ልጆች ሰላም፣ ፍቅር፣ ደስታ ይሁንላለሁ። ደስታችንም ወደር የለው። ለዛ ያ እንኳን ቀኑ ይደርሳል ብለን እንጃ ወዲያውኑ እንኳን
በ24 ሰዓት ያ ቀን ቢደርሰን በደስታችን ነው። ለዛ ተዘጋጅተን እዛ ሁኔታውን ሁሉ ትምህርቱን ሁሉ አቅጣጫውን ፕሮግራሙን የገዳን ስርዓት ተምረን ተቀብለን እንደሌላውም እድል ተጠቃሚዎች እንድንሆን አሁን ተዘጋጅተን ነው። ወንዱም ሴቱም ወጣቱም ሁሉ በየአቅጣጫው በዛን ቀን ለመካፈል ሁኔታውን ለመካፈል ዝግጁዎች ነን። በዛ ምንም ጥርጥር የለንም። አላማችን ነው። አላማችን ስለደረሰን በጣም በደስታ ላይ ነው ያለነው። እናመሰግናለን። እኔም አመሰግናለሁ።